ዘመኗ ነው ጠይቀልን ይላል እና ይሄን ያህል ያቆሻል ይመስለኛል። ኦፍ ኮርስ ነው እዚህ ነው 5 ዓመት ውስጥ እንደዛ አካባቢ እዚሁ ያቆኛል። ከዳኒ ጋር ነበርን። ከዛ ከያቡ ጋር ደግሞ አብረን እየሰራን ነው። እንግዲህ ወዴት እንደሚቀየር አብረን ያለን እንዴ። አዎ እኔ እኮ ለሉላ አማርኛ ነው ያው ሶሻል ሚዲያውን እያነጋገረችው የምትገኝ እንግዲህ ቆንጆ ብቅ ብላለች። ነግሯ ሞዴል እውነት ስታምር ፈገግታዋ ልብ ስንጥቅ ነው የሚያደርገው። እውነት ለመናገር ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አሁን በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ ማለት ነው። እንግዲህ ጽጌን ሰምታችኋታል ብዬ አስባለሁ። ሰይፉ ላይ ቀርባ ነበረና ሁሉንም ነገር ግልጽ አድርጋለች። ብዙዎቻችሁ ያብና ጽጌ ፍቅረኛሞች የሚመስሏችሁ ሰዎች አላችሁ ብዬ አስባለሁ። እሷ ግን ሁሉንም ግልጽ አድርጋ ባትናገር ያብ ፍቅረኛዋ እንዳልሆነ ስራ እንዲሆን የሚሰሩት ግልጽ አድርጋ ተናግራለች። ያው ብዙ መግለጽ ግን አልፈለገችም። ስለ ዲያኒም ተናግራለች። ከዲያኒም ምንም ነገር የለኝም፣ እሱም ጋር ለስራ ነበር የተገናኘ ነው። በቃ ከዛ በኋላ ስራችንን ሰራን። እሱም ወደ ራሱ እኔም ወደ ራሴ ከመለሱ ከእሱ ጋር ራሱ የፍቅር ግንኙነት የሚባል ምንም ነገር የለንም ነው ያለችው። ከያብ ጋር እሳ ስትባል እንግዲህ ከያብም ጋር ስራ ነው የምንሰራው። ወደፊት ግን የሚፈጠረው ነገር አይታወቅም ነው ያለችው። ወደፊት ግን የሚፈጠረው ነገር አይታወቅም። እንትን የሆነ ነገር ጮሆብኝ ነው እንደዚህ ዘወር ያልኩት ነው ያለችው ማለት ነው። እያችሁ አይደለ? ስለዚህ ማንኛውንም ሰው ሶሻል ሚዲያ ላይ ስታዩ ፍቅረኛውና ነው ማለት አትችሉም። አሁን ያቡና ጽጌ የሚያደርጉት ነገር ልክ እንደ ፍቅረኛሞች ነው የሚያደርጉት ነው ለመናገር እና ወደ ሁለተኛው ነገር ስመጣ እንግዲህ እቺ ቆንጅዬ እውነት እኔ ሳያት ልቤ ስንጥቅ ነው ያለው። የጥቁር አዝሙድ ቆንጅዬ በጣም ነው የምታምረው። በተለይ አሁን የእውነቴ ነው የምላችሁ ቆንጆ ልብስ ለብሳ በቃ የሆነ ስትክልክል ብላ ጥሩ ቦታ ላይ የምትኖር ብትሆን የኢትዮጵያ አንደኛ ሞዴል ነው የምትሆነው። እመኑ እቺ ቆንጅዬ የምር በቃ የሆነ ልብ ስንጥቅ ነው የምታደርገው። ህዝቡን እያነጋገረች የምትገኝ ቆንጆ ናት። በቃ እውነቱን ልንገራችሁ ሶሻል ሚዲያ ቲክቶክ በሉ ኤፍቢ በሉ ጉራሽ እንኳን 3 ጊዜ ነው ፖስት ያደርጋት። ኮሜንቱን እንዳለ ገብታችሁ ብታዩ በቃ ማማሯ ነው የሚሉት። ደግሞም ታምራለች በቃ ያለ ምንም ነገር በቃ ኢትዮጵያዊ ፍጡር አያችሁ ስታምር የእውነት በጣም ነው የምታምረው። በተለይ ፈገግ ስትል በጣም የምታምር ቆንጅዬ ናት ከሚባል በላይና የወደፊት ሞዴል ተብላለች። እንግዲህ ያመጣታል ብዬ አስባለሁ። እንድትመጣ እየተደረገ ስለሆነ ስትመጣ ደግሞ ታያላችሁ። ዋው ረስማ ልብ ነው መሰነጥቀው። እውነቴን ነው ብላችሁ እና እኛ ግን ያቡንና ጽጌ እንዲሁ ግን በቃ እኔ የምላችሁ ካሜራውን እስከምዘጉ ድረስ ብቻ ነው እንዴ ፍቅር የሚያጫውታችሁ። ካሜራውን ከዘጋችሁት በኋላ አትቂ አትንካ እንደዚህ አይነት ነገር ነው። በቃ ለኛ ብቻ ነው ፍቅር እየተጫወታችሁ ቪዲዮውን ሼር የምታደርጉት። በቃ እንደዛ ነው ጋይስ የተረዳሁት ነገር ይገርማል በጣም ለማለት ነው። እኛ ግን ሞኝ ነን አንዳንዴ ምንም ነገር የምናምነው ነገር ሞኝ ነን። በቃ እነከሌ ፍቅረኛሞች ናቸው እነከሌ ተፋቀሩ። እውነተኛ ፍቅረኛሞች ሀይሚና ብሩኬ አብርሽና ሩታ ራሱ አሁን ላይ ግራ እያጋቡኝ ነው። ይሄ ነው ማለት አልችልም። ሀይሚና ብሩኬ ብዬ ነው ባስብ እውነት ማርክና ቤዛ ምን እየተጠራጠሩ ነው እነሱንም አላውቅም። በቃ ሀይሚና ብሩኬ ፍቅረኛሞች ናቸው ሚዲያ ላይ ብዬ የማስባቸው ሰዎች እነሱ ናቸው አሁን ላይ የእውነት ለመናገር። ሌላው በኋላ ነው በቃ ካሜራ ላይ ሌላ ከካሜራ ጀርባ ሌላ። እንግዲህ ደግሞ ተያደኝ ካሜራም ላይ ከካሜራ ጀርባ ፍቅራችሁን አንድ ብታረጉ የተመረጠ ነው እላለሁ። እንደ እህትነት ማለት ነው። አሁን ያቡና ጽጌ
ለምን እውነቱን ፍርጥ አድርገሽ አልተናገርሽም ጽጌ? እውነቴን እኮ ምን አደባበቀሽ? ለካ ስራው እንዳይበላሽ ነው። ፍቅረኛ አይደለም ብላ ግልጽ አድርጋ የአቡነ ፍቅረኛ አይደለም ብላ ግልጽ አድርጋ ተናገረች። ተመልካች ተመልካች አይማ ጋይስ ይቀንሳል ተመልካች። ገባችሁ? ለዛ ነው ግልጽ ያላረገችው። ለስራ ነው አለች በቃ። ከዛ ውጭ ያለውን ነገር አልተናገረችም፣ ደበቀች። እንድትናገር ገፋፍተዋት ነበር። እሷ ግን መናገር አልፈለገችም። ምክንያቱም ስራቸው ይበላሻል። ፍቅረኛሞች ሆኖ እንደ ፍቅረኛሞች አክተ ካልሰሩ ሰው አይሄማ። ይሄ ነው ሚዲያ ላይ እንግዲህ ጋይስ። በቃ ይሄ ካልሆነ ማፊ እሱ ነው በቃ። እኛ ግን ምን አገባን? ፍቅረኛሞች ሆኖ አልሆኑ ምን አገባን? ግን እንዲሁ እኮ ዝም ብለን እኮ ነው የምንደግመው ጋይስ። ምን አገባን? ስለ ራሳችን እንዲሰብሰቡ ምን አገባን? ግን አንዳንዴ ሳስበው የሰው መውደድ ሰውን ስለምንወድ ነው፣ ሰውን ስለምናከብር ነው፣ ለሰው ፍቅር ስላለን ነው። ለዛ ነው እኮ የእነሱ ደስታ ስለሚያስደስተን ነው፣ የሰው ከፍ ማለት ደስ ስለሚለን ነው። ሌላ ነገር አይደለም። ይችላል እኔ እንጂ እውነተኛ ፍቅር ይዛችሁ ጋይስ አታስመስሉ። ከዲያኒ ጋር ራሱ ስናይሽ ፍቅረኛ መሆን ነበር የምትመስሉ። ከዲያኒ ጋር ራሱ ፍቅረኛ መሆን እንዳልነበርሽ ነው የተናገርሽው። ግን ቪዲዮአችሁ መለስ ብሎ ላየ ሰው በስመ አብ እንደዚህ ከሆነ ይገርማል በጣም የእውነት በጣም ነው የሚገርመው። እና እናንተስ ምን ትላላችሁ? ምን ሀሳብ ትሰጡበታላችሁ? ገርሞኝ እኮ ነው በጣም ተገርሞኝ። ሰው መዋሸት 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 ቅመሞችን መዋሸት መዋሸት፣ ኧረ ተው አይበጅም። መዋሸት አይበጅም። እውነትን ይዛችሁ እውነትን ይዛችሁ ተጓዙ። ይሄን ነው የምለው። እና ስለዚች ቆንጅዬ እስኪ ሀሳብ አስተያየት ስጡ። በነገራችን ላይ ዛሬ ስለ ቆንጅዬዋ ነው ብዙ የተመሰጥኩትና እስኪ ስለዚህ ቆንጅዬ ሀሳብ ስጡ። ቆንጆ አይደለችም አትሉ መቼም እንተኛ። ቆንጆ ናት ጋይስ። ቆንጆ አይደለችም ትሉ ይሆን እናንተ? አትሉ። ቆንጆ ናት ቆንጆ ናት በሉ። የምር ከዚህ በላይ ቆንጅና በኢየሱስ ሪል በዚህ በላይ ቆንጅና እና ይሄን ለማለት ነው የመጣሁት። በሌላ